السلام عليكم ورحمة الله وبركاته. سلام شكرا የተከበራችሁ የዚህ ቻናል ቤተሰቦች ከኛ ጋር ሁሉ ሰላም አልሐምዱሊላህ። በቅድሚያ ለቻናል ላይ ሰዎች ካላችሁ ሰብስክራይብ በማድረግ ቻናል ተቀላቀሉ። እንዲሁም የምለቃቸው ነገሮች ከተመቻችሁ ሰብስክራይብ በማድረግ ለዘመድ ጓደኛ ለቤተሰብ ሼር አድርጉላቸው። ለበለጠ መረጃ ከታች ፎቶ አስቀምጥላችኋለሁ። በቴሌግራም ዋትስአፕ በኢሞ ኢንቦክስ መስመር ተናገሩ ትችላላችሁ። ያላችሁ ቦታ ከሆናችሁ እዛዙኝ ባላችሁበት እናደርሳለን። ከዚህ በተጨማሪ የምትፈልጓቸው የቤት እቃዎች ሊሆን ይችላል፣ አስቤዛ ሊሆን ይችላል፣ ኤሌክትሮኒክስ እቃዎች ሊሆን ይችላል። ማንኛዎቹን እቃዎች አዛዙ ባላችሁበት ማድረስ ይችላሉ ማለት ነው። ዛሬ ቀጥታ ወደ ቪዲዮ ስገባ የትራስ ልብስ የለብስ የትራስ ልብስ ዘርፍ እንዴት እንደምናደርግ ነው ማለት ነው። የሜሴንጀር ትምህርቱን ቀጥ ያለውን በመካከል ያቋረጥኩበት ምክንያት ነግሬያችኋለሁ። ስለዚህ ከዚህ በኋላ እያንዳንዱ የምሰራቸው ነገሮች ለእናንተ ማብሬ ያሳያችኋለሁ። ኦንላይን ላይ ተከታትላችሁ እናንተ ራሳችሁ ስራውን መጀመርና መስራት ትችላላችሁ። በጣም ቀላል ስለሆነ ማለት ነው። እና እዚህ ጋር የምንድ ልብስ የትራስ ነው ዲዛይን አድርጌበታለሁ። ወደዚህ 52 ነው። እንደገና ወደዚህ እንደዚህ ቁመቱ ደግሞ 75 ነው ማለት ነው። የትራስ ልብስ ሳይዙ እንደዚህ ነው። ከዛ እዚህ ጋር ዘይትና ደግሞ መጀመሪያ እንደዚህ አጥፈን እኩል አጥፈን እዚህ ጋር መካከል ላይ ከዚህም ወደዚህ መካከል ከዚህም ወደዚህ መካከል ከዚህም ወደዚህ መካከል ላይ ምልክት እናደርጋለን ማለት ነው። ዘርፍ ማድረጊያ ምልክት እናደርጋለን። ከዛ መቀጠል ዘርፉን እንዴት ማለት ደግሞ ላሳያችሁ። እዚህ ጋር ዘርፉን እናደርገው በዚህ ላይ እንደዚህ በመካከል ላይ የሚቀርጽ ነገር አድርጌ ከዛ እዚህ ጋር ነው የምሰራው። መጀመሪያችን የዘርፏን ጫፏን እንደዚህ ጫፍ እንዳይተለተል ዘርፍ ስለሆነ ብትን ይላል ማለት ነው። በተለይ ቤት ሄዶ ሲታጠብ ምናምን ብትን ስለሚል ከዛ እዚህ ላይ ጫፏን እንቆጥራለን። ከዛ እዚህ ጋር ሲሰራ በደንብ ሁላችሁም በጠርዝ ላይ ነው መስራት ያለባችሁ። በጠርዝ ላይ ወደ መካከል ከገባ ዘርፉ ከፍና ውበቱ ይጠፋል። ከዛ እዚህ መካከል ላይ ምልክት ያደረኩበት ላይ የምናጥፋት እንደዚች የሆነ ቪ ነገር አድርገን እናጥፋታለን። ዲዛይን የሚያምር እንዲሆን ማለት ነው። ከዛ ይቺ ምርቶች መልሰን እዚህ ቋጥረን እናደርጋለን። ከዛ ወደዚህ መልስ እናደርግና ጫፍ ላይ ጨርሰን አንሰራም። ወደዚህ ጫፍ ላይ ጨርሰን አንሰራም። ብዙ ሰዎች ግራ የሚገባቸው ጫፍ ላይ ትክክል አይመጣላቸው አስተጣጠፉ ነው። አስተጣጠፋውን እንደዚህ እንደሄደ ወደዚህ መልስ ነው ማድረግ ወደች እንደዚህ መልስ አድርገን ከደምን እንቋጠር። ስንሰራ ደግሞ ወደ ጠርዝ በጣም መውጣት የለብንም። ወደ ውጭ በኋላ ኪስ ለመምታት ስለሚያስቸግረን እዚህ ጋር በደንብ ከታያችሁ ይሄው እዚህ ጋር ቢያንስ 2 ሴንቲሜትር ማለት የኪስ መምቻ ነው ማለት ነው። ከኋላ ለጀርባው ስናደርስ ከዛ እሱም ጋር ጫፍ ድረስ አልወጣም። አቆመና ስንጀሩ መልሼ ጥፍ አደረጋለሁ። ይችላል ወደዚህ መልሼ ጥፍ ነው። በጣም ቀላል ማስተካከል። ከዛ እንቋጥረዋለን። ብዙ ጊዜ ስትሰሩ ጫፍና ጫፍ ላይ ጠርዝና ጠርዞች ላይ በደንብ መቋጠር አለበት። በቃ በአራት ማዕዘን ስሰራ ጠርዝና ጠርዝ ላይ አልወጣም። በጣም ጫፍ ድረስ ትንሽ ቀረት ሲለኝ ነው ያው እንደነገርኳችሁ ኪስ ለማልበስ እንትን ቦታ 2 ሴንቲሜትር ምናምን ስላለብን ማለት ነው። ከዛ በምትሰሩ ሰዓት ደግሞ እጃችሁን በጣም ወደኋላ ማሸሽ አለባችሁ። ለምን እንደዚህ በተለያችሁ በሚደረግ ሰዓት የሲንጀር እጅ ይወጋል እና ጥርስ ውስጥ ምናምን ስለሚገባ በጣም መጠንቀቅ አለባችሁ ማለት ነው ዘርፍ ስታደርጉ። ከዛ ይሄን እዚህ ጋር ጠርዝ ላይ መጥቼ ወደ ጫፍ ትንሽ ለመቆጠር ትንሽ እንትን ብየዋለሁ ማለት ነው። ትንሽ ቆረጥ አድርጌበታለሁ። የምቋጥረው እዚህ ጫፍ ላይ ሳይሆን ወደዚህ በኩል አዙሬ ነው ባለው ላይ ድርብ አድርጌ ማለት ነው እንዳያስታውቅ። ከዛ ይቺን እንደዚህ ጥፍ አድርጋትና
እችን ጫፏ ላይ ቅድም እዛ ጫፍ ላይ ሳሳያችሁ እንደነበረው ጠርዝ ላይ ስንሰራ እጥፍ ማድረግ አለብን ወደ ውስጥ እንዳይተለተልብን። ይህም አሁን ወደ ውስጥ እንደዚህ አድርጌ ተቋጥረዋለሁ ጫፍ ላይ እንዳይበተን ማለት ነው። ያው እዚህ ጋር ግን ዘርፉ መጨረሻ ላይ ዘርፉ በምትቋጥሩ ሰዓት ድርብ ስለሚደረግበት ይወፍራልና በጣም መጠንቀቅ አለባችሁ። የዛ ጊዜ እንትን ማሽኑ መርፌ ይሰራል። እንደገና ጨረቃ ሊዞር ይችላል። ያው ጨረቃ ከዞረ ደግሞ በቀላሉ አይስተካከልም። ከዛ የነዚህ ጋር እዚህ ጋር ይታያቸዋል። እነዚህ ማዕዘንና ማዕዘኖቹ ላይ ብዙ ሰው አስተዳደፉ ትክክል አይመጣም ያላቸው እዚህ ማዕዘንና ማዕዘኖቹ ላይ ደግሞ እንደዚህ በስነ ስርዓት ከታጠፈ ይቅርጽ ነገር ካልመጣ ትራሱ ሲፈረሽ ውበት አይኖረውም ማለት ነው። በጣም ያስጠላል። ይኸው እዚህም ጋር አያቸው እዚህ ጫፍ ላይ ብጥት ያላቸው ጫፍ እዚህም ጋር ጫፍ ላይ ብጥት ያለች ናት ማለት ነው። ከዛ የኛውም መጨረሻ የተቋጠርኩት እዚህ ጋር እንትን በጣም ሊያስታውቃችሁ ይችላል። ወሳቻ ዙሬ ደርቢያ ማለት ነው። ወደዚህ ጫፍ ላይ ከጨረስኩት ይተረተር እንደገና እዚህ ጋር ክፍተት ያመጣል እና የትራሱን ውበት በጣም ያጠፋዋል። ስለዚህ ይኸውና እዚህ ጋር ጫፍ ላይ ወደ ውስጥ ጥፍ አድርጌ የቋጠርኩት ምንም አያስታውቅም። ሲቀጥል ሊተረተርም አይችልም ደግሞ ይሄ ማለት ነው። ይሄው መካከል ላይ ደግሞ ቪ ቅርጽ ያልኳችሁ መካከል ላይ እቺ ነጥቧ ምልክት ማድረግ ያለባችሁ እኩል እንዲሆን ነው። ከዚህ ወደዚህ ከበዛ ወይም ደግሞ ወደዚህ ከበዛ ያስጠላል በጣም ማለት ነው። እና አሁን ይሄ እዚህ ጋር እንደምታዩት ቪ ቅርጽ አምጥቼዋለሁ። የጫፍ መካከል ላይ አስተጣጣፊን ካያችኋት እንደ ቪ ቅርጽ ነገር ያደረኳት። ለማንኛውም ዘርፍ ከምን በላይ ትራስ ልብስ ሲሰራ ደግሞ በተለይ የመጅሊስ ልብስ ከሆነ ከፊት ለፊት የሚታየው ዘርፍ ነው። ዘርፍ አድርጎ ከተባላችሁ ዘርፍ ሲደረግ ደግሞ እንደነገርኳችሁ እዚህ ጋር በስነ ስርዓት ዘርፍ ካልተደረገ ውበቱን በጣም የሚያጠፋው። እንደገና እዚህ ጋር ጠርዝ ላይ ደግሞ እንደዚህ በጫፍ ላይ ነው መምታት ያለባችሁ። ወደዚህ ወደ መሀል ከሄዳችሁ ይሄ ከዚህ ያለው ወደዚህ ጥብስ ሲልና ይሄም እንደዛው በጣም እንዲያስጠላ ያደርገዋል። ከዚህ ቀጥታ አሁን እዚህ ጋር ትራሶቹ በጣም የሚያምሩ እንደምታዩት ጥርት ያለ ነው። ምንም የሆነ የተንከረፈፈ ነገር ምን ነገር ስለሌለው ያምራል በጣም እና ዘርፍ አደራረግ ይህንን ይመስላል። ከዛ በቀደም ደግሞ የኪስ ከኋላ ከጀርባ በኩል ያለውን ኪስ እንዴት እንደምናደርግ ደግሞ ያንን አሳይቻችኋለሁ። በቀጣይ ደግሞ እስኪ ኢንሻአላህ የፍራሽ ልብስ የሆነ ጊዜ ላይ እየጠየቃችሁ የነበረው የፍራሽ ልብስም አሰራሩን አሳያችኋለሁ። እንደገና አዲስ የመጡ ጨርቆች አሉ። እነዛን ደግሞ ዲዛይናቸው ለየት ነው የሚሰሩት። እነዛንም እንደዚህ ስንሰራ አሳያችኋለሁ። ከእናንተ የሚጠበቀው ያው ቪዲዮውን ጨርሳችሁ ማየት ነው። በደንብ መከታተል አለባቸው እስከ መጨረሻ ድረስ በስነ ስርዓት በግልጽ ስለማስረዳ ማለት ነው። በዚሁ በሲንጀር በዚሁ በኦንላይን ተከታትላችሁ የራሳችሁን ስራ መጀመር ትችላላችሁ። ግዴታ እኔ በአካል መታችሁ ወይም ሌላ ቦታ ሄዳችሁ ሲንጀር አለብን ብሎ መሰልጠን አይጠበቅባችሁ በኦንላይን መማር ስለምትችሉ ማለት ነው። እና እንግዲህ የዛሬው ቪዲዮ ይህን ይመስላል። እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ላይክ አድርጉት። እንዲሁም ለዘመድ ለጓደኛ ለቤተሰብ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም በዋትስአፕ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ። አድራሻዬ ወደ ኮምቦልቻ ነው ያለው። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። እና የዛሬው ቪዲዮ ይህን ይመስላል። እንግዲህ አሁን ዘርፍ አድርጌ ጨርሻለሁ። ከኋላ በኩል ደግሞ ኪስ ጀርባውን ነው የማደርገው። ያው ግን ቪዲዮ ረጅም ሰዓት ደቂቃ በጣም እንዳይረዝምና ተሰራለ ሌላ ጊዜ እንደሆነ አሳያችኋለሁ። አሁን የዘርፉን አደራረግ በጣም በጥንቃቄ ታደርጉ ያሳየኋችሁ እና ይሄንን ይመስላል። እንግዲህ ኢንሻአላህ ቀጣይ ቪዲዮ እስከምንገናኝ ድረስ ደግሞ አሰላሙ አለይኩም።